ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በቀላሉ ገንዘብ ለመስራት ለምትፈልጉ ሰዎች በጣም ጠቃሚ የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። ስለ ፖፖ ላይፍ ሰምታችኋል የሚል ግምት አለኝ። የአፕሊኬሽን አሁን ላይ በጣም በብዙ መንገድ ጠቃሚ የሆነ አፕሊኬሽን ሆኗል። አብዛኛዎቹ ሰዎች በኦንላይን በጣም ብዙ ገንዘብ እየሰሩበት ይገኛሉ። ብዙዎቹም እየመሰከሩ ይገኛሉ። እንግዲህ በኦንላይን ስራ ሰርታችሁ የማታውቁ ሰዎች ካላችሁ ለአሰራር በጣም ቀላልና በቀላሉ የሰራችሁትን ገንዘብ በተለያዩ ኢትዮጵያ ባንኮች ቀጥታ ማውጣት ትችላላችሁ። የሰራችሁትን ገንዘብ ወዳው ማግኘት የምትችሉበት ፕላትፎርም ነው። እዚህም ፕላትፎርም ላይ እንግዲህ ብዙ ሰዎች በጣም ህይወታቸውን ቀይረውበታል። ብዙዎቹ እየመሰከሩ ይገኛሉ። በወር ከነጥብ በላይ ይሰራል። ከነጥብ ሚሊዮን በላይ ይሰራል። አሁን ያለሁበት ደረጃ ላይ በጣም ትልቅ ደረጃ ነው ያለሁት። በቀን ከ15000 ብር በላይ የማገኝበት ላይ ነው ያለሁት። በወር ውስጥ እስከ 500000 ብር ከዚህ ፕላትፎርም ላይ ያገኛለሁ። በወር ውስጥ ማለት ነው። በወር ውስጥ 500000 ብር ባይናችሁ የምታዩት ላሳያችሁ የምችል ነገር ማለት ነው። በእኔ ስር እንኳን ያሉ ከ10 በላይ የሚሆኑ ልጆች በቀን ከ20 ብር ተከፋይ ናቸው። 95% ፖፕ ላይ ያለው ሰው ተከፋይ። ረጅም ጊዜ ይፈጃል ወይ? አይፈጅም። በ3 ወርና በ4 ወር ውስጥ በ5 ወር ውስጥ ይሄ ደረጃ መድረስ ይቻላል። ገና ከጅምሩ ጀምሮ ፖፖ እንደ ዩቲዩብ ሞኔታይዜሽን ምናምን ይጠብቃል ወይ? አይጠብቅም። እንደ ሞኔታይዜሽን ምናምንም ሳይጠብቅ ራሱ ገና ከጅምሩ ጀምሮ በደረጃችን ይከፍለናል። 5 ደረጃዎች አሉ። ፖፖ 5 ደረጃዎች አሉ። 5ቱ ደረጃዎች ደረጃ ጂ፣ ደረጃ ሲ፣ ደረጃ ቢ፣ ደረጃ ኤ። እኔ ግን እየሰራው እየተንቀሳቀስኩ ያለሁት በዚህ ፕላትፎርም ላይ ከ1 ሚሊዮን ብር እስከ 2 ሚሊዮን ብር ለመስራት እየተንቀሳቀስኩ ያለሁት። ይቻላል ወይ? አዎ ይቻላል፣ በደንብ ይቻላል። 32 ሚሊዮን ብር የፖፖ አንደኛው ኤጀንት ዓለም ላይ ያለው አንደኛው ኤጀንት 32 ሚሊዮን ብር በወር ይሰራል። እንግዲህ እንደሰማችሁት አብዛኞቹ ሰዎች እንግዲህ ያው በዚህ ፕላትፎርም በጣም ብዙ ገንዘብ እያገኙበት ይገኛሉ። እኔም እንግዲህ ይሄን ፕላትፎርም ለእናንተ ዛመጣላችሁ እንግዲህ ትጠቀሙበታላችሁ በሚል ተስፋ ነው። እያንዳንዱን ነገር በደንብ አሳያችኋለሁ። እንዴት አድርጋችሁ እንደምትጀምሩ፣ እንዴት አድርጋችሁ እንደምትከፍቱትና ምን ለመክፈት ምንድነው የሚያስፈልገው የሚለውን ነገር በደንብ እገልጽላችኋለሁ። አሁን ምንድነው የምታደርጉት? አንድ ሰው እንግዲህ ፖፖ ለመጀመር ምንድነው ማድረግ ያለበት? አንድ ሰው ፖፖ ለመጀመር የሚያስፈልገው ነገር ህጋዊ መሆን ነው። በቃ የፊት አሻራ መስጠት የሚችል መሆን አለበት። ፊት አሻራ መስጠት አለበት። ምክንያቱም አንድ አካውንት ለአንድ ሰው ነው። ስለዚህ አንድ ሰው ከአንድ አካውንት በላይ ሊኖረው ስለማይችል ፊት አሻራው መስጠት ይኖርበታል። እሱን ማድረግ የሚችል ከሆነ በቃ ሌላ ከሱ የሚጠበቅ የለም። ከዛ ውጭ ደግሞ ውስጥ ያሉትን ህጎችን አክብሮ መስራት ብቻ ነውና ገራሚ አፕሊኬሽን ነው። እንዴት አድርጋችሁ እንደምትጠቀሙና ስራውንስ እንዴት አድርጎ እንደሚሰራ በዝርዝር ላሳያችሁ። መጀመሪያ ወደ አከፋፈቱ እንሂድ። እንግዲህ አከፋፈቱ እንደምታዩት ቴሌግራም ቻናል ላይ ሊንኩን አስቀምጬላችኋለሁ። ሊንኩ እዚህ ጋር እንደምታዩት ስክሪን ላይ እንደምታዩት እዚህ ጋር ሊንኮችን አስቀምጫለሁ። በእነዚህ ሊንኮች ትገባላችሁ። ልክ እንደዚህ ሊንኩን ተጭናችሁ ስትገቡ እንደዚህ እዚህ ጋር በምታዩት ኢሚዲየትሊ የምትላለች ኢሚዲየትሊ ዳውንሎድ የምትለውን እሷን ቀጥታ ክሊክ ስታደርጉ ቀጥታ ወደ ፕሌይ ስቶር ይወስዳችኋል። በሱ ዳውንሎድ አድርጋችሁ ትከፍታላችሁ። ከዛ በመቀጠል እንግዲህ እንደምታዩት እዚህ ጋር መጥቶላችኋል፣ ያስመረጣችኋል። በፌስቡክ ነው፣ በስልክ ቁጥራችሁ ነው፣ በኢሜል ነው፣ በምንድን ነው መግባት የምትፈልጉት ይላል። እዛችን እንደምታዩት ማለት ነው። ስለዚህ በፌስቡክ ከፈለጋችሁ በፌስቡክ ነው፣ በስልክ ቁጥራችሁ ግን በኢሜል በጉግል ነው ወይስ በየትኛው? እኔ በጉግል ነው መግባት የምፈልገው። ስለዚህ በጉግል ብትገቡ ኢሜል ካላችሁ በጉግል ብትከፍቱ በጣም እመክራለሁኝ። ስለዚህ እዚህ ጋር እንደምታዩት አክሰፕት ትሉታላችሁ። ሎጊን ዊዝ ጉግል የሚለውን ስትነኩት እንደዚህ ይመጣላችኋል። ከዛ አካውንት ያስመርጣችኋል። አካውንታችሁን ትመርጣላችሁ። የጉግል አካውንታችሁን ኢሜል አካውንታችሁን ትመርጣላችሁ። ከዛ አግሪ ኤንድ ሼር ትሉታላችሁ። እንግዲህ እንደዚህ ይሄን ከከፈተላችሁ በኋላ ቀጥታ እዚህ ጋር እንግዲህ መረጃችሁን ያመጣላችኋል። ማለት ፎርሙን ይመጣላችኋል። መሙላት ያለባችሁን የመጀመሪያው እንደምታዩት ኒክኔም ይላል። ኒክኔሙን በፈለጋችሁ ስም አድርጋችሁ ኒክኔም መሙላት ትችላላችሁ። ቀጥታ ኢሜል ላይ ያለውን ያመጣላችሁ። ወይም በኋላም እንዳለ ይሄ ሴቭ አድርጋችሁ በኋላም ኤዲት ማድረግ ትችላላችሁ ማለት ነው። ይሄ አስቸጋሪ አይደለም። እኔ ስም ልስጠው፣ እንደዚህ ስም ሰጣሁት። ከዛ እዚህ ጋር እንደምታዩት እንግዲህ ዴት ኤንድ በርዝ የሚል አለ። ቀን የተወለዳችሁበት ቀን ቢያንስ እድሜያችሁ 18 ዓመት መሙላት ስላለበት እድሜያችሁን ከ18 ዓመት በላይ አድርጋችሁ መሙላት አለባችሁ ማለት ነው። ከ18 ዓመት በታች ካረጋችሁት ስለማይሰራላችሁ አይሞላላችሁ። ስለዚህ እድሜያችሁ 18 ዓመት አድርጉት።
እንግዲህ ከዛ ደግሞ እንደምታዩት እዚህ ጋር እታች ላይ ማለት ነው ሀገር ካንትሪ ያለ እሱ አውቶማቲካሊ ሞልቶላችኋል። ሌላው ደግሞ በደንብ በጣም ጥንቃቄ ማድረግ ያለባችሁ ጀንደር ስትመርጡ ነው። ጀንደር ስትመርጡ እዚህ ጋር እንግዲህ የወንድ ከሆናችሁ ሜል የሚለው መምረጥ አለባችሁ። ሴት ከሆናችሁ ደግሞ ፊሜል ማለት የሚለው መምረጥ ግዴታችሁ ነው። ከዛ ታች ምን ትላለች ኢንቫይተር የምትለውን እሷን አፕሊኬሽኑን ቀጥታ ማለት በእኔ ሊንክ ቀጥታ ስለገባችሁ እዚህ ጋር አይዱን ያስቀምጥላችኋል፣ አያስፈልግም። ነገር ግን ከፕሌይ ስቶር ቀጥታ አፕሊኬሽኑን ካወረዳችሁ ኢንቫይተር የምትለው ቦታ ላይ 66712317 የሚለውን ቁጥር መሙላት ይጠበቅባችኋል ማለት። ከዛ እኔ አሁን የባለዝህን አካውንት ፊሜል የሴት ስለሆነ የምከፍተው ፊሜል ብዬ ፊሜልን እንመርጣለሁ። ከዛ ታች እንደምታዩት እዚህ ጋር ሰብሚት እናደርገዋለን ማለት ነው። ከዛ ኮንፊርም ትሉታላችሁ። ከዛ በፊት እዚህ ጋር እንግዲህ መሳሳት የሌለባችሁ ነገር የረሳው ነገር ፕሮፋይላችሁን ትክክለኛ ፎቶ ስክሪን እንትን የምትሉ ፎቶ ማስገባት አለባችሁ። እዚህ ጋር ፎቶ ካላስገባችሁ ስለማያሳልፋችሁ ፕሮፋይላችሁን እዚህ ጋር እንደምታዩት ላይ ጋር ነው እዚህ ጋር ፕሮፋይላችሁን ማስገባት ግዴታችሁ። ፕሮፋይል ጥሩ ፎቶ የሚታይ አሪፍ ግልጽ የሆነ ጽድት ያለ ፎቶ ብታስገቡ አሪፍ ነው ማለት ነው። እንደዚህ ከጋላሪ ቀድማችሁ አዘጋጁ። ከዛ መርጣችሁ እንደዚህ ማስገባት ትችላላችሁ። እንግዲህ እንደምታዩት እዚህ ጋር ፎቶውን እኔ አሁን አፕሎድ አድርጌያለሁኝ። እንግዲህ ፐርሰናል ዳታዬን ሙሉ በሙሉ ፉል አድርጌ ሞልቻለሁ። ስለዚህ በፐርሰናል ዳታዬን ከሞላው በኋላ ሰብሚት የሚለውን ታች እንደምታዩት እዚህ ጋር ሰብሚት የምትለውን ትነኩታላችሁ። እንደዚህ ቀጥታ ወደ ፕላትፎርሙ ይወስዳችሁ። እንግዲህ እንደምታዩት እዚህ ጋር ፕላትፎርሙ ከፍቶላችኋል። ከዚህ በኋላ ደግሞ አንዳንድ ሴቲንጎች ወሳኝ የሆኑ ሴቲንጎችን ታስተካክላላችሁ። አሁን እዚህ ጋር እንደምታዩት እንግዲህ ይሄ ፐርሰናል ዳታውን ሙሉ ሴቲንጋችሁን እዚህ ጋር እንደምታዩት ይሄንን መቶላችኋል። ስለዚህ አሁን ምንድነው የምታደርጉት? ቀጥታ እዚህ በስተቀኝ በኩል ያለችውን ከዳር በኩል ያለችውን እሷን ትነኩና፣ ምክንያቱም ይሄን ካላረጋችሁ ስለማይሰራላችሁ ገና ፉል አሁን ፐርሰናል ዳታ ብቻ ነው የሞላችሁት። ገና የሚቀራችሁ ህጋዊ መሆናችሁ ገና ስላልተረጋገጠ ህጋዊ መሆን ያለባችሁ ቦታ እዚህ ጋር ነው። ቀጥታ እዚህ በስተቀኝ በኩል ያለችው ማለት ነው እንደምታዩት እሷን ክሊክ ታደርጋላችሁ። እንደዚህ አይነት ገጽ ከመጣላችሁ በኋላ ወደ ታች ስክሮል ታደርጉና AUTH እቺን እንደምታዩት እዚህ ጋር ኦተንቲኬት ማድረግ አለባችሁ። የፊት አሻራ እዚህ ጋር ነው የምትሰጡት ማለት ነው። እዚህ ጋር እንግዲህ የፊት አሻራችሁ እዚህ ጋር እንደምታዩት የፊት አሻራችሁን ኦተንቲኬት እንድታደርጉ እዚህ ጋር ይሰጣችኋል። እዚህ ጋር ኦተንቲኬት የምትለውን ትጫኑና ትገባላችሁ። እንግዲህ ከዛ ኦተንቲኬት የሚለው ውስጥ እንደዚህ ከገባችሁ በኋላ ይህችን እዚህ ጋር ፎቶ አፕሎድ ካላረጋችሁ እዚህ ጋር አፕሎድ ታደርጋላችሁ። ፎቶ ጥሩ የሆነ ፊት ለፊት የሚታይ ንጹህ ፎቶ አፕሎድ ካደረጋችሁ በኋላ ስታርት ትሉታላችሁ። በዚህ መልኩ እንግዲህ ፌስ ኦተንቲኬሽንን እንደዚህ አድርጎ ትሰጣላችሁ። ስለዚህ በዚህ መልኩ እንደዚህ አድርጋችሁ ከዛ ስልክ ቁጥራችሁን ባይንድ ማድረግ ትችላላችሁ። ስልክ ቁጥራችሁን አስገብታችሁ በዋትስአፕ ስልክ ቁጥር እንትን ኮድ ይልክላችኋል። በሱ አድርጋችሁ ባይንድ ማድረግ ትችላላችሁ ማለት። ሌላ አሁንም ደግሞ እዚህ እንግዲህ ከዚህ ከወጣችሁ በኋላ አሁንም እዛው ላይ እዚሁ ወጣችሁ ከዛ ወጣችሁ ማለት ነው። አሁንም እዚህ እንደዚህ አይነቱ ገጽ ሲመጣላችሁ እዚህ ጋር እንደምታዋት ማይ ኤጀንሲ እምትላለች እታች ማለት ነው። እዚህ ጋር እንደምታዋት ማይ ኤጀንሲ የምትለው ላይ ኤጀንሲ መሙላት አለባችሁ። ይህንን መዝለል አትችሉም ኤጀንሲያችሁን። ምክንያቱም ፕላትፎርሙን በደንብ እስከምትረዱ ድረስ አስተማሪ ያስፈልጋችኋል። ኤጀንሲ ማለት እዚህ ፕላትፎርም ላይ አስተማሪ ማለት ነው። ስለዚህ ይህን ክሊክ እንዳደረጋችሁ እንደዚህ ገጽ ይመጣላችኋል። ከዛ ፕሌስ ኢንተር ኤጀንትስ አይዲ የሚል ይመጣል። ስለዚህ ይችን ምን ታደርጋላችሁ? ኢንተር ኤጀንትስ አይዲ የሚለው ላይ እሷ ላይ ታስገባላችሁ ምነግራችሁን ቁጥር ወይም ይሄን ከላይ ከስክሪኑ ላይ ማስቀምጥላችሁን ቁጥር እሱን በትክክል ሳትሳሳቱ ታስገባላችሁ ማለት ነው።
66 71 23 17 አድርጋችሁ ትሞላላችሁ ማለት። ከዛ በኋላ ምን ትሉታላችሁ? ፕሊዝ ኤንተር ኤጀንትስ አይዲ የምትለውን ክሊክ ታደርጉታላችሁ። እንደዚህ ልክ አይዲን ስታስገቡ ይመጣ ፕሊዝ ኢንተርስ ኤጀንትስ አይዲ ይላል። እሱን ክሊክ ታደርጉታላችሁ። ከዛ ይመጣላችኋል እንደዚህ። ከዛ ኮንግራቹሌሽንስ የሚል ጽሁፍ ይመጣላችኋል። በቃ እሱን እንትን እንዳላችሁ ከታች ያለችውን በጭራሽ እንዳትነኩ። አይ ዋንት ኳይት የምትለውን ከነካችሁ ለ30 ቀን ይቀጣችኋል ማለት ያቋርጥባችሁና 30 ቀን ስለሚቀጣችሁ እሷን በጭራሽ እንዳትነኩ። ከላይ እንደገና ባክ ብላችሁ መውጣት ነው ባክ ብላችሁ መውጣት ነው ያለባችሁ። በቃ አሁን ኤጀንታችሁ ሞልታችኋል። ስለዚህ ካሁን ወዳ ስራችሁን መስራት ነው ያለባችሁ ማለት ነው። ሙሉ አሟልታችኋል። እንዴት አድርጋችሁ ነው ስራ የምትሰሩት የሚለውን ደግሞ እንዴት አድርጋችሁ ነው ይሄን ካረጋችሁ በኋላ እንዴት አድርጋችሁ ነው ደግሞ እዚህ ፕላትፎርም ላይ ገንዘብ የምትሰሩት የሚለውን ከፋፍዬ ለወንዶችና ለሴቶች ልንገራችሁ። እንግዲህ ፖፖ ላይቭ ላይ የሴቶች ስራ ምንድነው? በዋናነት ሴቶች እንግዲህ እዚህ ፕላትፎርም ላይ በጣም ለነሱ እንደ አፈርማቲቭ አክሽን ወይም ደግሞ ለሴቶች የሆነ የተለየ ፋቮር አለው። ለምሳሌ ሴቶች ወደዚህ ፕላትፎርም ሲመጡ ምንድነው የዌልካም ጊፍት ይሰጣቸዋል። ይህ ምንድነው? በቀን ውስጥ 2 ሰዓት ውስጥ ላይቭ ከገባች ላይቭ ገብታ 10,000 ፖይንት ይሰጣታል ማለት ነው። ለሰባት ተከታታይ ቀናት 10,000 በቀን 2 ሰዓት ላይቭ ስትገባ 10,000 ፖይንት ይሰጣታል። ይሄ እንግዲህ ፕላትፎርሙ ለሴቶች ስለሚያበረታታ ሴቶች ወደ ፕላትፎርሙ እንዲመጡ የሚያበረታታበት መንገድ ነው። ነገር ግን ይህንን 10,000 ፖይንት ፕላትፎርሙ ወደ 1,000 ሊቀይረውም ይችላል። ይሄ ደግሞ ምንድን ሲሆን ነው? ሴቶች ህጉን አክብረው ላይቭ ውስጥ ሳይገቡ ሲቀሩ ህጎችን ሲጥሱ ይህንን የዌልካም ጊፍቱን ሊቀንሰው ወይም ደግሞ ሊተወው ይችላል። ወደ 1,000 ወደ መደበኛው ሊቀይረው ይችላል። ይሄ ምንድነው የሚሆነው? ሴቶች ምን አይነት ህጎችን ሲጥሱ ነው ይህንን የዌልካም ጊፍታቸው ሊቀነስ የሚችለው የሚለውን? አንደኛ ሴቶች ላይቭ ሲገቡ ጥሩ ማለት የሆነ ብርሃን ያለበት የሚታይ ቦታ ላይ ሳይቀመጡ ጨለማ ውስጥ ወይ ምናምን ሲሆኑ እንደዛ ሲሆን በስርዓት ስለማይታዩ ይህንን ሊቀንስባቸው ይችላል። ሁለተኛ ደግሞ እንደዚሁ ጥሩ ኢንተርኔት ኮኔክሽን ሳይኖር ሲቀር መቆራረጥ ሲኖር ቪዲዮ በትክክል ላይ መግባት ሳትችል ስትቀር ይህንን አሁንም ሊቀንሰው ይችላል። ሶስተኛ ደግሞ እንዲሁም ደግሞ ሌላ ሰው ቪዲዮ ወይም ላይቭ ውስጥ መግባት የለበትም። ይህን ሳስገቡ ለምሳሌ እንስሳትም ሊሆን ይችላል፣ ህፃናቶች ሊሆኑ ይችላሉ፣ ማንኛውም ነገር ከሷ ውጭ። ምክንያቱም ፌስ አውተንቲኬሽን ሰጣለች፣ ፊት አሻራ ሰጣለች። ስለዚህ በዛ አካውንት ሌላ ሰው ሊጠቀምበት አይገባም። አሁን የፊት አሻራውን የሰጠችው እሷ ስለሆነች በሷ ነው መግባት ያለባት ማለት ነው። ስለዚህ ራሷ ናት መጠቀም ያለበት። ይሄንን ካረገች አሁንም ፕላትፎርሙ ይቀጣል ማለት ነው። ሌላኛው ደግሞ ላይቭ ከገባሽ በኋላ ተነስቶ መሄድ፣ ላይቭን ሳይዘጉ ተነስታ ሂዳ እንደገና ጉዳዩን ጨርሳ ብትመጣ አሁንም ይሄንን የዌልካም ጊፍቷን ሊቀጣት ይችላል። በቀን 10,000 ፖይንት መስጠቱን ትቶ እንደ መደበኛው 1,000 ሊሰጣት ይችላል ማለት ነው። ደግሞ ከ5 ደቂቃዎች በፊት አቋርጦ መውጣትም ይሄም ያስቀጣል። 5 ደቂቃ መቀመጥ አለበት አንድ ሰው ላይቭ ውስጥ ማለት ነው። እንግዲህ እነዚህን ህጎች አክብራችሁ ከሰራችሁ ሳትቀጡ በቀን ውስጥ አሪፍ ገንዘብ መስራት ስላላችሁ እነዚህ ፖይንት የምላችሁ እንግዲህ ፖይንት ማለት ባንክ ቀጥታ እንትን ብላችሁ ባንክ አካውንታችሁን አስገብታችሁ ልታወጡት የምትችሉት ገንዘብ ነው ቀጥታ ማለት ነው። ኮይንና ፖይንትን ወደፊት በደንብ ልዩነታቸውን በደንብ እያብራራሁ የምነግራችሁ ይሆናል። ስለዚህ እዚህ ጋር እንግዲህ እነዚህን ህጎች አክብራችሁ ከሰራችሁ አሪፍ ትሰራላችሁ። እነዚህን ካላከበራችሁ ደግሞ ይቀጣችኋል ማለት ግን ከፕላትፎርሙ ያስወጣችኋል ማለት ሳይሆን የዌልካም ጊፍታችሁን ያስቀርባችኋል። ስለዚህ ያ ማለት ነው። ሌላው ደግሞ ሴቶች አሁንም እዚሁ ፕላትፎርም ላይ እንግዲህ ጆይን ካደረጉ በኋላ የሚሰሩት ፓርቲ መቀመጥ ነው። ወይም ደግሞ እንግዲህ ሌሎች ሰዎች ላይቭ ይከፍታሉ። ሌሎች የከፈቱ ቦታ ላይ ሂዶ እንግዲህ ፓርቲ ብሎ እዚህ ጋር እንደምታዋት እዚህ ጋር ፓርቲ የምትላለች እዚህ ውስጥ ፓርቲ የምትለውን ትጫኑና እንደዚህ ስክሮል ካደረጋችሁ በኋላ ይሄው እንደምታዩት እንግዲህ እዚህ ጋር ብዙ ሰዎች ፓርቲ የከፈቱ አሉ። መጀመሪያ አካባቢ ላይ ከሆናችሁ ብዙ ጊዜ ቦታ አታገኙም፣ ይያዛል። ብዙ ሰው ቀጥታ እንዲመጣ ስለሚገባ ቦታ አይኖርም። ስለዚህ
አንደኛ በጣም ተመራጩ ነገር ኤጀንታችሁ ለምሳሌ እኔ ኤጀንት የሆናችሁ ልጆች እኔ ላይቭ ላይ ካለው እኔ ቤት ነው መምጣት ያለባችሁ። ምክንያቱም እኔ ጋር ከመጣችሁ ብዙ ነገር የማግዛችሁ የምረዳችሁ ስለ ፕላትፎርም በደንብ አስተምራችኋል። ምክንያቱም የኔ ልጆች ስለሆናችሁ። ነገር ግን ሌላም ቦታ እኔ ጋር ብትመጡ አንደኛ ትምህርት ታገኛላችሁ፣ ሁለተኛ ደግሞ ፓርቲ ላይ ቁጭ ብላችሁ ኮይንም ታገኛላችሁ። ሌላ ቦታ ዝም ብላችሁ ፈልጋችሁበት ሂዳችሁ መቀመጥ ትችላላችሁ። የሚያስተምሩ ምናምን ካገኛችሁ ፖይንት ለምሳሌ እዛ ጋር ሆናችሁ ፓርቲ እነሱ ላይ ቦታ ካለ መቀመጥ ትችላላችሁ። አሁን ለምሳሌ እኔ እዚህ ጋር እንደምታዩት ስክሮል አደረኩኝ፣ እዚህ ጋር መቀመጫ ካለ አሁን እዚህ ጋር ፓርቲ ላይ ስላለ የሴቶች መቀመጫ የት ነው ያለበት? እዚህ ጋር እንደምታዩት ክራውን ወንበር ነው፣ ወርቃማ ወንበር ላይ ነው መቀመጥ ያለባችሁና ሴቶች። እናንተ ወንዶች መቀመጫ እዚህ ጋር ነጭ ወንበሩ ላይ ብትቀመጡ ሴቶች ይቀጣችኋል፣ እንዲሁም ደግሞ ገንዘብ አይቆጥርላችሁም። ሴቶች እዚህ ጋር መቀመጥ የለባችሁም፣ እዚህ ላይ መቀመጥ የለባችሁም። ብዙ ጊዜ የእናንተ ከ2 እስከ 4 ያሉት ወንበሮች ላይ ነው መቀመጥ ያለባችሁ። እንዲሁም ክራውን ወንበሩ ወርቃማ ወንበሩ ላይ ነው መቀመጥ ያለባችሁ። እዚህ ላይ ስትቀመጡ እንግዲህ በቀን 800 ፖይንት ትሰራላችሁ። እዚህ ጋር ተቀምጣችሁ ለአንድ ሰዓት ከተቀመጣችሁ እንግዲህ ሰዓታችሁን በጨመራችሁ ቁጥር መጨመር ትችላላችሁ። አሪፍ ኢንካም ኮይን ትሰበስባላችሁ። 800 ኮይን እንግዲህ እዚህ ጋር እንደምታዩት እናንተ አሁን ክፍት ቦታ ካለ ክፍት ቦታውን ክሊክ ታደርጉታላችሁ። እዛ ጋር ቀጥታ ያስገባችኋል። ስለዚህ እናንተ አሁን ስራ ላይ ከሆናችሁ ፓርቲ ውስጥ ገባችሁ ቪዲዮ አትገቡም። እዚህ ጋር እንደምታዩት ሚዩት የምትለውን ትነካላችሁ፣ ሚዩት ታደርጉታላችሁ ማለት ነው። ለምሳሌ በቃ ይሄ ሚዩት አደረጋችሁ እናንተ የፈለጋችሁን ስራ እየሰራችሁ እሱ ይቆጥራል ማለት 800 ኮይን በኋላ እንደጨረሳችሁ እዚች ውስጥ ገብታችሁ እዚህ ጋር ሪዋርድ የምትለዋለች ሪሲቭ ብላችሁ ትወጣላችሁ ማለት ነው። ይሄ በቃ በቀላሉ ምንም እናንተ ማውራትም ምንም ማለት አይጠበቅባችሁም። ምንም ሳትሉ መስራት ትችላላችሁ። ሌላው ደግሞ እዚህ አሁን መስራት የምትችሉ ትሬዠር ቦክስ ነው። ትሬዠር ቦክስ ማለት ሰንቲ እንትኖች አሉ። ያው እዚህ ጋር እንደምታዋቸው እዚህ ጋር በቀላ እንትኑ ስገቡ እንደዚህ እየቆጠሩ ከላይ ትቆጥራለች። ስለዚህ ከ1 እስከ 5 ቆጥርና እናንተ 5 ሰከንድ ሊያልቅ ሲል ገብታችሁ ሪሲቭ ትላላችሁ። እናንተ ነግታችሁ ቶሎ ሳያመልጥ ደቂቃው ማለት ነው አይሲ ወይም ደግሞ ሪሲቭድ ትመጣለች ማለት እሷን ተነኩና ተቀበላላችሁ ማለት ነው። ይሄ ኮይን ተሰበስባላችሁ በዚህ መልኩ። ሌላው ደግሞ አንዳንድ ቤቶች ላይ ለኪ ቦክስ ያስቀምጣሉ ወይም ደግሞ እድል ቶሎ ፈጥኖ እዚያ ጋር እንግዲህ ከ1 እስከ 5 ሲያልቅ ቶሎ ያችን ክሊክ አድርጎ የነካ አንዳንድ ቦታዎች ነው የሚቀመጠው፣ ሁሉም ቦታ ላይ ይገኝ ይችላል። ስለዚህ ይሄኛው ትሬዠር ቦክሱን በቀን ቢያንስ ስንት ጊዜ ተወስዳላችሁ? 10 ጊዜ ተወስድ። ፓርቲ በቀን 1 ጊዜ ትቀመጣላችሁ። ስለዚህ ይሄም ሁሉም በቀን 1 ጊዜ እየተቀመጣችሁ የምትሰበስቡ ነው። ትሬዠር ቦክስ ደግሞ ቢያንስ በቀን 10 ጊዜ ተወስዳላችሁ። በቀን 10 ጊዜ ስንት ነው? 40 ሊሰጥ ይችላል። ኮኔክሽናችሁ አሪፍ ከሆነ 40 ይሰጣል። ኮኔክሽን በጣም ዊክ ከሆነ የፕላትፎርም ወይም ደግሞ መጨናነቅ ሲፈጠር 5 ያደርገዋል። ይሄንን በመስራት ዴይሊ ለኪ ቦክስ እና ከትሬዠር ቦክስ መሰብሰብ ትችላላችሁ። ፓርቲ በመቀመጥ ከዛ ላይቫችሁን በመስራት ኮይን እና ፖይንት መሰብሰብ ትችላላችሁ። በዚህ መሰረት የቀን ኢንካማችሁን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ሶስተኛ እንግዲህ አሁን የምትሰሩት ስራ ኢንቫይቴሽን ነው። ይሄ ሊንካችሁን እዚህ ጋር እንደምታዩት ሊንካችሁን እዚህ ጋር እንደምታዩት ኢንቫይት ትላለች። ስለዚህ ኢንቫይት ትገቡና አሪፍ እንትን ኢንቫይት ያለውን ቢያንስ ወደ 4 ሊንክ እናንተ የኢንቫይቴሽን ኮፒ ታደርጉና እዚህ ጋር ለምሳሌ ብዙ ሰው ኢንቫይት የሚለውን ትነኩታላችሁ። ከዛ ለሰዎች ኮፒ ፔስት አድርጋችሁ ሴቶች በዚህ ፕላትፎርም ገብተው ውጤታማ ከሆኑና ላይቫን በትክክል ከሰራች ለእናንተ ሪዋርድ ይኖራችኋል ማለት ነው ሴቶች። ስለዚህ ይሄን ትሰራላችሁ። ሌላኛው ደግሞ አሁን የምትሰሩት እዚህ ፕላትፎርም ላይ ኤጀንት መሆንም ትችላላችሁ። ፕላትፎርሙ በደንብ ከገባችሁ በእናንተ ስር ኤጀንትነት ይሄኛው እንግዲህ አስፈቅዳችሁ ኤጀንትነት ሲለቃችሁ እናንተም በራሳችሁ ኤጀንት መሆን ትችላላችሁ ማለት ነው። አሁን ደግሞ እንግዲህ ስለዚህ ሴቶች ወደዚህ ፕላትፎርም ስትመጡ እነዚህን ስራ በመስራት አሪፍ ኢንካም ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ወንዶችስ ወደዚህ ፕላትፎርም ሲመጡ ምን አይነት ስራዎችን መስራት ይችላል? ምንድነው አሁን እንደዚህ አሁን እንደ ሴቶቹ ተመሳሳይ ላይቭ ቀጥታ መግባት አትችሉ። ወንዶች ላይቭ ለመግባት ቢያንስ ሌቭል 5 መድረስ አለባችሁ። ሌቭል 5 ለመድረስ ደግሞ ምን መስራት አለባችሁ? ኮይን ቢያንስ 60,000 ኮይን ያስፈልጋችኋል። 60,000 ፖይንት ያስፈልጋችሁ። 60,000 ፖይንት ምንድነው? 60,000 ፖይንቱን እንዴት ታገኙታላችሁ? አንደኛ ኢንቫይቴሽን ነው። ኢንቫይት በማድረግ ለምሳሌ አንድ ሴት ኢንቫይት ካረካት ላንተ $14 ይሰጣል። ከዛም በተጨማሪ ደግሞ 60,000 ፖይንት ይሰጣል ማለት ነው። ሁለት ሴቶች ኢንቫይት ብታረግ $28 እና $120,000
ኮይን ታገኛለህ፣ ፖይንት ታገኛለህ ማለት ነው። ስለዚህ ይህን በማድረግ ኢንቫይት በማድረግ አንድ ጊዜ ወደ ሌቭል 5 መድረስ ትችላለህ። ሴቶችን ኢንቫይት በማድረግ አሪፍ የሚሰሩ ልጆችን ኢንቫይት በማድረግ ሁለተኛው አንድ ጊዜ ሌቭል 5 ከገባ ደግሞ ቀጥታ ላይቭ መግባት ትችላለህ። ራስህ ደግሞ ፕላትፎርም በደንብ ከገባህ ኤጀንት ሆነህ ደግሞ ከስር ሰዎችን እያስገባህ መስራት ትችላለህ። ይህ በጣም አሪፍ ኢንካም የሚያስገኝልህ ለወንዶች ይሄ ነው ማለት ነው። በዚህ መልኩ መስራት ይችላሉ። ሌላው ደግሞ ልክ እንደ ሴት አሁንም ፓርቲ መቀመጥ ይችላል። ወንድም ፓርቲ የፓርቲ ደግሞ ወንዶች ምንድነው ፓርቲ እንግዲህ ስትገባ ኤጀንሲ ጋር ብትሆን አሪፍ ነው። ልክ በሴቶቹ እንዳሳየሁት ፓርቲ አገባቡ ተመሳሳይ ነው። ስለዚህ ፓርቲ የሚለው ውስጥ ትገባለህ። ከዛ ፓርቲ ክፍት ቦታ ትፈልጋለህ። ወንዶች ግን ምንድነው እዚህ ጋር ክራውን ወንበሩ ላይ ወይም ወርቃማ ሴቶች ወንበር ላይ መቀመጥ የለባችሁ። ክፍት ቦታ ካገኛችሁ የእናንተ የወንዶች ነጭ አለች እንደምታዩት እዚህ ጋር ነው መግባት ያለባችሁ። ስለዚህ ማይካችሁን አጥፍታችሁ ስትፈልጉ እያወራችሁ ማይኩን እያበራችሁ እንደዚህ ለ30 ደቂቃ ከተቀመጣችሁ በኋላ 30 ደቂቃው ሲያልፍ ሪሲቭድ ብላችሁ መውጣት ትችላላችሁ። ከዛ በፊት እዚሁ ፓርቲ ላይ ተቀምጣችሁ ትሬዠር ቦክስ መሰብሰብ ትችላላችሁ። አሁን እናንተም በተመሳሳይ እንደ ሴቶች ትሬዠር ቦክስ እየሰበሰባችሁ መስራት ትችላላችሁ ማለት ነው። እንዳሳየኋችሁ ለኪ ቦክስ አሉ፣ እነሱን እየሰበሰባችሁ እንዲያመጧችሁ ትሰበስባላችሁ። በዚህ መልኩ ሰራላችሁ። በዋናነት ግን ወንዶችም ሴቶችም ሆነ እዚህ ጋር በቃ በደንብ ፕላትፎርሙን ባወቃችሁት ልክ ነው የሚከፍላችሁና ፕላትፎርሙን እያወቃችሁት ስትመጡ እናንተ ኤጀንት ሆናላችሁ። መሆን ጥቅም ስላለው በደንብ ሁላችሁም ኤጀንት ለመሆን ስሩ። ኢንተርቴይንመንት የምታደርጉ እዛው ላይ እንግዲህ ፕላትፎርሙ ላይ ጌም መጫወት ትችላላችሁ። ጌም በመጫወት ገንዘብ ማግኘት ትችላላችሁ። የተለያዩ ጊፍቶችን ሊሰጧችሁ ይችላሉ። አሪፍ ኢንተርቴይን ካረጋችሁ በዚህ መልኩ ገንዘብ መስራት ትችላላችሁ። በቀጣይ ደግሞ ብዙ አይነት እዚሁ ፖፖ ላይ እንግዲህ ብዙ ሴቲንጎች አሉ። እንዴት አድርጋችሁ እንደምትሰሩ እያንዳንዱ ነገር በደንብ አሳያችኋለሁ። ዛሬ ስለ መጀመሪያ ያላሳይቻችኋለሁ። ኤጀንት እንዲሆናችሁ የምትፈልጉ የቴሌግራም ቻናሌን ሊንክ ከታች አስቀምጥላችኋለሁ። በሱ ጆይን አድርጉ። እንዲሁም ደግሞ ስልክ ቁጥሬም አለ በሱ ትችላላችሁ። እኔ ኤጀንት ሆናችኋለሁ። እያንዳንዱ ነገር በደንብ ጋይድ አደርጋችኋለሁ። ኤጀንት እንደዛ አድርጉ። ቻናሉን ደግሞ ሰብስክራይብ በማድረግ ቀጣይ አሪፍ ቪዲዮዎችን እንድለቅ አበረታቱኝ። በቀጣይም እንደዚሁ በደንብ ከዚህ ጋር የተገናኙ ቪዲዮዎችን እለቃለሁኝ።